አበምኔቱና እመምኔቷ በእነማየገነት ሁኔታ አንጀታቸው ተላወሰ። አበምኔቱ እነማየገነትን በሐዘኔታ ተመለከቱና ጉሮሯቸውን ጠራርገው ልጆች ለመሆኑ አብረን አድረናል እንዴ? ሰላም ያላላችሁን አሉ። የእነሱ መሸማቀቅ በጠቅላላ ሁኔታቸው ሁሉ አንጀታቸውን እያላወሰው። ወለተ ሚካኤል ረስተነው ነው ደህና አደራችሁ አለች ይበልጥ እየተበተበተች። ማየገነት ቃል መተንፈስ አቅቷት እንዳቀረቀረች ዝም አለች። አበምኔቱ ብዙ ሊያስጨንቋቸው ስላልፈለጉ ልጆች በእውነቱ እዚህ ገዳም እንግባ ብላችሁ ስትጠይቁ የፈቀድንላችሁ ያላችሁን መንፈሳዊ ጥንካሬና ለመመነን ያላችሁን ቁርጠኛ ሐሳብ በማየት ነበር። ከገባችሁም በኋላ በምታሳዩት ትሕትናና ትሩፋት በጠቅላላው በታዘዛችሁበት ሥራ ሁሉ ቀልጣፎችና ንቁዎች በመሆናችሁ እኔም ሆንኩ እናታችሁ በጣም ስንኮራባችሁና ለብዙዎችም ምሳሌ ትሆናላችሁ ብለን ስንመካባችሁ ነበር። አፋችንንም አውጥተን እናንተም ምሳሌ በማድረግ ብዙዎችን ወቅሰንበትም አንቅተንበትም ነበር። ግን መጽሐፍ እንደተናገረው የሰውን ፍጻሜውን ሳታይ አታመስግነው ያለውን ዘንግተን ኖሮ ዛሬ አፈርንባችሁ ሲሉ ማየገነት ካቀረቀረችበት ቀና አለችና ፍጣ እያየቻቸው አባታችን ምን አድርገን ምን በድልን አሳፈርናችሁ? ምን ክፉ ነገር ተገኘብን? አለች ስትናገር ከንፈሯ እየተቀጠቀጠና በዓይኗ እንባ ሞልቶ። መቼም ከዚህ በላይ ምን ታደርጋላችሁ? እንኳን ከአንድ መናኝ ከተራ ሰው እንኳ የማይጠበቅ ነገር ከመስራት ሌላ ምን የሚያሳፍር ነገር አለ? አሉ ሁኔታቸውን እያጤኑ። ማየገነትና ወለተ ሚካኤል ምን አደረግን በሚል ስሜት ተያዩና ወለተ ሚካኤል አባታችን እኛ እኮ ግራ የገባን ያደረግነው ምንድን ነው? ምን ተገኘብን? አለች ያደረጉትን ለማስታወስ ሕሊናዋን እያባከነች። እንዴ ስለተፈጠረው ነገር የሰማችሁት የለም እንዴ? አሉ እመምኔቷ የማየገነትን ግራ መጋባት ተመልክተው። እውነት አልወሰዱም ወይስ ማስመሰያ ጭንብል መሆኗ ነው እያሉ በሆዳቸው። እናታችን እኛ ከትላንት ወዲያ ጀምሮ የግቢው ሰው ሁሉ ፊት ነስቶን ሁሉ ፊቱን አዙሮብን ስናይ ግራ ከመጋባት በቀረ ምንም የሰማነው ነገር የለም እኮ አለች ማየገነት በተጨነቀ መንፈስ። ጥሩ አለባብሰው ቢያርሱ ባረም ይመለሱ ነውና ተረቱ። ነገሮችን ብናለባብሳቸው ኋላግጠው መውጣታቸው አይቀርም አሉና እነማየገነትን ተራ በተራ አትኩረው ከተመለከቱ በኋላ የእማሆይ መካነ ብርሃን ዕቃ እንደጠፋ አታውቁም? አሉ። አሁንም መልሱን በፊታቸው ያገኙ ይመስል አትኩረው እያዩቸው። እናታችን በቀደም ማታ እማሆይ ከእንቅልፋቸው ተነስተው ዕቃ ጠፋብኝ ብለው ጮኹ። ሁላችን ተነሳን፣ አፋለግናቸው፣ ግን ዕቃው አልተገኘም። የዕቃውንም ምንነት አልተናገሩም። በማግስቱ ጠዋት ከቤተ ክርስቲያን መልስ ልናናግራቸው ስንጠጋ ተቆጡ፣ ገላመጡን። እንኳን ሊያናግሩን ሊያዩን ስላልፈለጉ ምናልባት በሆነ ነገር ተበሳጭተው ይሆናል ብለን ዝም ብለን ሄድን። የእሳቸው ሲገርመን የግቢው ሰው ሁሉ ተለወጠብን። ከዚህ ሌላ ምንም የምናውቀው ነገር የለም እናታችን አለች ማየገነት ከዕቃው መጥፋት ጋር እነሱን ምን እንዳገናኛቸው ግራ እየገባት። ጥሩ እናንተ የጠፋውን ዕቃ አላወቃችሁትም እንበል። ግን የዛን ዕለት እማሆይ ወደ መጸዳጃ ቤት ሲሄዱ ጠብቃችሁ አልጋቸውን አንጥፋችኋል አላለጠፋችሁም? አሉ አበምኔቱ። አንጥፈናል። አንሶላ ብርድ ልብሱን አላግፈን አስተካክላን እንጥፈንላችኋል አለች ወለተ ሚካኤል። ታዲያ ይሄ ወንጀል ነው እንዴ? እያለች በሆዷ። እሺ ይህን ካመናችሁ አልጋው ላይ ምንም ነገር አላገኛችሁም? አሉ። አሁንም ከዓይናቸው በፊታቸው ላይ የሆነ ነገር ያነቡ ይመስል ሁለቱንም አትኩረው እየተመለከቷቸው። ኧረ አባታችን ምንም ነገር አላየንም፣ ምንም የለም ነበር። ያው አጠገባችን እማሆይ ጌራ ወርቅ ነበሩ፣ ሊጠየቁ ይችላሉ አለች ወለተ ሚካኤል። እንግዲህ እናንተ ይህን በሉ እንጂ እማሆይ መካነ የሚሉት ብዙ ወርቆችን በጨረቅ ጠቅልዬ ትራሴ ስር አድርጌ ነበር። እኔ ወደ መጸዳጃ ቤት ሲሄድ መኝታ አንጣፊ መስለው ወሰዱብኝ ነው የሚሉት አሉ ፍርጥ አድርገው። እነማየገነት ክው አሉ። የሰሙትን ማመን አቃታቸው። የሆነ ነገር ጭልም አለባቸው። እኛ የወርቅ ሌባ አለች ማየገነት ከንፈሯ እየተንቀጠቀጠና የምትናገረው ቃላት እየተቆራረጠ። አዎ እናንተን ነው የጠረጠሩት። እናም እኛ በዚህ በጣም አዝነናል። ይህ እንኳን በገዳም በዓለምም የሚያሳፍር ድርጊት ነው አሉ መምኔቷ። የእነሱ ድንጋጤ እሳቸውንም አስደንግጦ ልባቸው እየመታ ግን የግድ ቆፍጠን ብለው። ማየገነትን በዋም መቆጣጠር አቃታት። አንጀት በሚበላ ሁኔታ ተንሰቀሰቀች። ራሷን ይዛ ወይኔ ወይኔ እኛ የወርቅ ሌባ
ወርቅ ምን ሊያደርግልን? ልናጌጥበት? ልንሸጠው? እኛ የወርቅ ሌባ አለች በእንባ ፊቷን እያጠበች። አበምኔቶና እመምኔቷ አንጀታቸው ተላወሰ። እጅግ በጣም አዘኑ። ይህ የእውነተኛ ሰው ሐዘንና እንባ እንጂ የማስመሰያ እንዳልሆነ ተረዱ። እነማየ ገነት ያለመውሰዳቸውን አረጋገጡ። ግን በቶሎ መሸነፋቸውን አልገለጹም። ይልቁኑ ጠንከርና ቆጣ ብለው ፊት ሆኖ ነበር እንጂ እጅን መሰብሰብና መጠንቀቅ አሁን ማልቀስ ምን ይጠቅማል? ይልቅ ሌላ መዘዝ ሳይመጣ ዕቃውን መልሱ፣ አይጠቅማችሁም አሉ አፋቸውን እየቀፈፋቸው። ማየገነት አቤት የፈጣሪ ያለ አቤት ብላ ተንበርክካ በሁለት እጆቿ ራሷን ይዛ ወደ መሬት አቀርቅራ እየተንሰቀሰቀች እረ አባታችን እንኳን ወርቅ ሰባራ መርፌም እንዳላየን ፈጣሪ ያውቃል እያለች እየጌዋን አስነካችው። ወለተ ሚካኤልም እያለቀሰች አባታችን ወርቅ አይደለም አንዲት ሳንቲም የምናነሳው ምን እንዲያደርግልን? ምን ተቸግረን? የቱን ቀዳዳ ልንደፍንበት ነው? ስለዚህ መኑን ውሸት ነው፣ ፈጽሞ ሐሰት ነው አለች። አይ መቼም ወርቁን ሰው ካላነሳው በእግሩ ሄዶ አይሰወር። ስለዚህ አሁን ማልቀሱ እንደዚህ መሆኑ ዋጋ የለውም። ይልቅ እስከ ዛሬ ሳምንት ተነጋገሩ፣ ተመካከሩና ወርቁን ካነሳችሁበት መልሶ፣ ካልሆነ ግን ሳምንት ማህበር ተሰብስበው የሚሆነው ይሆናል። ግን ኋላ ማህበሩ በወሰነው ውሳኔ እንዳትጸጸቱ አስባችሁበት የሚበጀውን አድርጉ። አሁን ሂዱ በቃ አሉ። አበምኔቱ በተለየ የማየገነት እንደዛ ተንበርክካ ስትንሰቀሰቅ ማየት ከአቅማቸው በላይ ሆነባቸውና እንባቸው እንዳያመልጣቸው እየታገሉ እነ ማየገነት እየተሰቀሰቁና እየተንገዳገዱ ከቢሮ ወጥተው በቀጥታ ወደ ጸሎት ቤት አመሩ። ማየገነት ጸሎት ቤት ውስጥ በትልቁ ጎላ ብላና ልክ በሕይወት ያለች ወደምትመስለው ወደ እመቤታችን ስርስር ድፍት ብላ እመቤቴ ፍረጅልኝ፣ እመቤቴ ዳኝ፣ እውነቱን ፊትሽን ያለ ከአንቺ የተሰወረ የለምና አንቺ እውነቱን አውጪ እናቴ፣ እማዬ አንቺ ወዴት ሄደሽ ነው? ይሆን ወዴት ዞር አልሽብኝ እናቴ? ልጅሽ ሌባ ተብያለሁና እንደ ልማድሽ ነፃ አውጪ፣ ከአንቺ ሌላ ነፃ አውጪ የለኝም እኮ ማምዬ ድረሽልኝ እያለች የመረረ ልቅሶ አለቀሰች። ወለተ ሚካኤልም በአንድ በኩል ተደፍታ ተንሰቀሰቀች። እነ ማየገነት ከቢሮ እንደወጡ አበምኔቱ ጎንበስ ብለው ካልወጣሁ ብሎ ሊከላከሉት የነበረ እንባቸውን አፈሰሱና በመሐረባቸው እየጠራረጉ አይ ሰይጣን እግዜር ይገስጽህ፣ እስከ መቼ መናኝን እንደፈተንክ ትኖራለህ? አሁን እነዚህ አንድ ፍሬ ልጆች ይህን የረቀቀ ፈተናህን በምን አቅማቸው ይቋቋሙት ይሆን አሉ በሐዘን ተሞልተው። መምኔቷም ካቀረቀሩበት ቀን አሉና እነዚህ ልጆች መውሰድ አይደለም በዓይናቸውም ያለማየታቸው ግልጽ ነው። አሁን ትልቁ ፈተና አንደኛ ወርቁ የደረሰ፣ ሁለተኛ የልጆቹን ንጽሕና በምን መንገድ ለማዋሄና ሳያረጋግጥ መመስበት ብቻ ላምነው ሰው ማስረዳት ይቻላል አባታችን አሉ የነገሩ ውል ጠፍቷቸው። እኔም ግራ የገባኝ ይኸው ነው። መቼም በልጆቹ ላይ የመጣው ፈተና ከባድ ነው። ወስደውም ከሆነ አስገድዶ ይህን ያስደረጋቸው ይኸው ከይሲ ነውና ያው ፈተና ነው። ካልወሰዱም አንዴ ስማቸውን ነስቶታልና ቢምሉ ቢገዘቱ ሰሚ ስለማይገኝ ያው ፈተና ነው። ለእኛም ለፍርድ የቸገረ ግራ ያጋባ ከባድ ፈተና። እኔ እስከዛሬ ብዙ ደብረ ገዳማት ተሹሜ ሰርቻለሁ። እንደዚህ ለፍርድ የቸገረ ፈተና አጋጥሞኝ አያውቅም አሉና ትንሽ አሰብ አድርገው አሁን ያለን አማራጭ አጥብቀን ወደ ፈጣሪ መጸለይና ልጆቹ በራሳቸው ላይ ተስፋ መቁረጥ ልዩ ልዩ ፈተና እንዳያመጣባቸውና ራሳቸውን እንዳይጎዱ በሚቀርቧቸው ሰዎች ክትትልና ምክር እንዲያገኙ ማድረግ ነው። ማን ያውቃል እዚች ቢሮ መሬት ላይ እንዲህ እንደ ውሃ የፈሰሰባቸውን የራሔልን እንባ የተቀበለ ፈጣሪ ተቀብሎ እውነቱን ያወጣ ይሆናል። ያወጣልን። አሁን ትንሽ ማረፍ እፈልጋለሁ፣ ልሂድ ብለው ተነስተው ከቢሮው ወጥተው ወደ ማረፊያቸው ሲሄዱ ከጸሎት ቤት የለቅሶ ድምፅ ሰሙ። ቆም ብለው ሲያደምጡ እነ ማየገነት ናቸው። ልጆቼ ይስማችሁና እናንተን ብቻ ሳይሆን እኛንም ባላወቅነው ነገር ያልሆነ ነገር ፈርደን ከፈጣሪ ከመጣላት ያድነን አሉ። የወረደ እንባቸውን እየጠራረጉና ወደ ቤታቸው በሐዘን አቀርቅረው ይሄዱ።
እነማሆይ ሴተ የወርቁ መጥፋትና የእነማየ ገነትን መጠርጠር እንደሰሙ በፍጹም አይሆንም ብለው ከእማሆይ መካነ ብርሃን ጋር ብዙ ተከራከሩ። እማሆይ ግን ካለነሱ ማንም እንዳልወሰደ እርግጠኛ ሆነው እየማሉ እየተገዘቱ ተናገሩ። እነማሆይ ሴተ የሚሰሙት ነገር ለማመን አይደለም ለመስማት የሚከብድ ሆኖባቸው ግራ ተጋቡ። እነማሆይ ትርሲትና እማሆይ ስርጉተ ብቻ ከእነማየ ገነት ጋር ቅርርብና ጥሩ ግንኙነት ያላቸው ልጅግር መነኮሳት እማሆይ ሴተ ቤት ተሰብስበው እነማየ ገነት ላይ የሚደርሰውን ድንጋጤና ሐዘን ከነሱ በበለጠ እያሰላሰሉ ጭንቀት ውስጥ ገብተዋል። እኔን የገረመኝ እነዚህ ጦሰኛ መነኩሴት ምን ይሁነኝ ብለው ወርቅ ተሸክመው ገዳም የመጡትና ነው ለእነዚህ ልጆች ፈተና የሆኑት አሉ ብስጭት ብለው። እሳቸውማ ልጆቼ ለአቅመ አዳም ሲደርሱ ሌላ የማወርሳቸው ነገር ስለሌለኝ ያኔ እናትን ጎቻዬን እሰጣቸዋለሁ ብዬ ነው የሚሉት አሉ እማሆይ ሴተ። ታዲያ ይህን ካሉ እናት ወንድም ብዙ ዘመድ አላቸው፣ እዛ ያደረጉትም ነበር እዚህ ለመናኝ ጠንቅ ከሚሆኑ። ውይ እንደው መናኝ ሁሉ ምናለ ያላገባ ዓለምን ያላየ ብቻ በሆነ ያኔ እኮ ሰላም ይገኝ ነበር። እንዳ ያለምን ጣጣ ይዘው እየመጡ ግራ ያጋቡናል አሉ ሌላዋ እማሆይ። አይሞኞ የሚፈትነን ሰይጣን እንጂ እነሱ መቼ ሆኑ? መናኝ የተባለ ሁሉ የእናቱን ጡት የጣለ ሕፃን ቢሆን እንኳ ፈተናውና አመጣጡ ይለያያል እንጂ መፈተን አይቀርም። የመናኝ ፈተናን የሚያቆመው ያው መቃብር ብቻ ነው፣ ያለሱ መገላገያ የለም አሉ። ሌላው እማሆይ አሁን እኮ እነማየ ገነት ፈተናው የሚከብዳቸው ገዳም ከገቡ በመጀመሪያ የገጠማቸው ስለሆነ ነው። እኛም ይህን ያህል የጨነቅንላቸው ለዚህ ነው እንጂ ውለው ሲያድሩና ፈተናው ሲደራረብ እንደ ማር እየጣፈጣቸው በደስታ ያጣጥሙታል። ለአሁን ግን ይከብዳቸዋል። ከሁሉ የሚከብደው ደግሞ ሌባ መባላቸው ነው። እሱ ፈጣሪ መረጋጋቱን ይስጣቸው እንጂ እንጃ ያስፈራል አሉ። ሌላዋ አዎ ከባድ ነው። በተለይ ማየ ገነት ገና የሆነውን ስታውቅ የሰው ፊት ተቀየረ፣ ሰው ፊት ነሳን ብላ በጣም ተጨንቃ ነበር። አሁንማ ቢሮ ጉዷን ስትሰማ በጣም ተጎዳች አሉ። አሁን እኛ ያለብን አንዴ ጉዳያቸውን ከሰሙት ከጎናቸው ባለመለየት ማጽናናትና ማበረታታት ነው። የእውነት አምላክም እውነቱን ሲያወጣ ያኔ ከሲሚንቶ የጠነከሩ ጽኖዎች ይሆናሉ አሉ። በዚህ መሃል እነማየ ገነት ከጸሎት ቤት ወጥተው በቀጥታ ወደ እማሆይ ሴት ቤት አመሩ። በሩ ክፍት ስለነበረ ሲገቡ መነኮሳቱ ሐዘን የተቀመጡ ይመስል ጭብጥ ብለው ተቀምጠው ሲተክዙና ስለ እነሱ ሲወያዩ አገኟቸው። ማየ ገነት ቆም ብላ ሁሉንም አየችና እናቶቼ፣ እህቶቼ እውነት ነው ሌቦች ነን፣ ወርቅ ሰርቀን እናንተም አመናችሁ፣ ሌቦች ናቸው አላችሁ ብላ ፊታቸው ድፍት ብላ እየየዋን አስነካችው። ሁኔታዋ ሁሉንም ከልብ አሳዝኖ አስለቀሳቸው። እማሆይ ሴተ የተንሰቀሰቁ ከወደቀችበት አንስተው ወደ ወንበሩ ወስደው አስቀመጧትና ጉያቸው ስር ውሽቅ አድርገዋት፣ ወለተ ሚካኤልም ከመሬት ቁጭ ብላ ትንሰቀሰቅ ጀመር። እማሆይ ሴተ ትንሽ አብረው ካለቀሱ በኋላ በይ በቃ ዝም በይ በቃ ወለተ ሚካኤል በቃ አልኩ። አዎ በቃ ገዳም የገባ ነው እንደዚህና እንደዚህ በመሳሰለ ፈተና ተፈትነን እንደ ወርቅ ነጥረን ልንወጣ ነው። ገዳም የጦርነት መድረክ ነው፣ ሁልጊዜ ያለ እረፍት የሚዋጉበት የጦር ሜዳ። ስለዚህ እናንተም ገዳም ከገባችሁ ጀምሮ ወደዚህ ጦር ሜዳ ብቅ አላላችሁም ነበር። አሁን ግን የማይቀየር ነውና ወደ ውጊያው ገብታችኋል። በእርግጥ ውጊያው ከባድ ቢሆንም ወዳችሁ ፈቅዳችሁ መርጣችሁ የገባችሁበት የውጊያ ሜዳ ነውና ወደ ኋላ ሳታፈገፍጉ ጥርሳችሁን ነክሳችሁ መዋጋት ነው እንጂ ማልቀስ፣ መርበትበት ገና ወደ ጦር ሜዳ ሳትሄዱ ከወዲሁ በወሬ መሸነፋችሁን መግለጽ ነውና ጠንከር በሉ አሉ በቁጣ። አዎ የሁላችንም የፈተናው አመጣጥ ላይ እንጂ ተፈትነን ስንት መከራና ስቃይተን ነው ዛሬ ጫንቃችንን በመከራ ቀንበር አደንድነን ያለ ነው። በዚህ ሕይወት ለመኖር ወደዚህ የመጣ ሁሉ ይፈተን ዘንድ ግድ ነው። ወርቅ እኮ ወርቅ መሆኑ የሚታወቀው በሳት ተፈትኖ ካለፈ በኋላ ነው አሉ እማሆይ ትርሲት በእሳቸው ላይ ደርሶባቸው የነበረውን ፈተናና ስቃይ እያስታወሱና እምባዋን እየጠረጉላት። እማሆይ ስርጉትም ወለተ ሚካኤልን ከተቀመጠችበት መሬት አባብለው አንስተው ከመቀመጫ ላይ ያስቀመጧት። እዛ ያሉት ሁሉ የደረሰባቸውን ፈተና ተራ በተራ ነገሯቸው። እነማየ ገነት የሁሉ ማጽናኛ ሲያገኙ በጥቂቱ ተበረቱ። ከጎናችሁ አይዟችሁ ባይ እንዳለ ሲያዩ ፈጣሪያቸውን አመሰገኑ፣ ደስ አላቸው።
እሺ እማሆይ፣ በእናንተ ጸሎት፣ በእናንተ ድጋፍ እንጽናናለን። ግን አባታችን እስከ ዛሬ ሳምንት የወሰዳችሁትን መልሱ፣ ካለበለዚያ ማኅበሩ ተሰብስበው በሚወስድባችሁ እርምጃ እንዳትጸጸቱ አሉ። ያልወሰድነውን ያላየነው እንኳን በሳምንት በዓመትስ ቢሆን ከየት እናመጣዋለን? ደሞስ ተሰብስበው ከገዳም እንድንባረር ከተወሰነ እንዴት ነው የምንሆን? የትስ ነው የምንገባው? አለች ወለተ ሚካኤል እምባ እየተናነቃት። መቼም እስከዚህ ገፍተው በመውሰዳችን እርግጠኞች ሆነው ካባረሩን ዳግም ወደ ቤት አንመለስ። ወደፊታችን እግራችን ወዳደረስን እንጓዛለን። ሌላ ምን አማራጭ አለን? አለች ማየገነት ተስፋ በቆረጠ አነጋገር። አይ ይህንን ያሉት ድንገት ወስዳችሁ ከሆነ እንባረራለን ብላችሁ ፈርታችሁ እንድትመልሱ የፈጠሩ ዘዴ ነው እንጂ አያረጉትም። ደግሞም ጨክነው ካደረጉት መቼስ ብቻቸውን አይሰበሰቡ። ተሰብሳቢዎቹ እኛም ጭምር አይደለም? የተቻለንን እንከላከላለን፣ ካልሆነ አብረን እንሰደዳለን እንጂ ብቻችሁን ማን ይለቃችኋል? አሉ እማሆይ ወለተ ብርሃን። በዛውም የማየገነትን ልብ ብቻችንን ነው ብለው እንዳያሰጉ ለማረጋጋት። አሁን ብናወራው ምንም ትርፍ የለውም። ይልቅ እስከ ሳምንት እመቤታችን ድንቅ ታምራቷን እንድታደርግልን ሁላችንም ጾማችንን እየዋልን ሌሊቱን ሙሉ ያለምንም እንቅልፍ በልቅሶና በስግደት በፍጹም ሐዘን እንማጸናት። የእኛም እመቤት የደናግል መመኪያን ሁሉ የጠፋውን ነገር እሷ ባወቀች ፈታ ከጭንቀታችን በድንቅ ታምራቷ ታድነናለች አሉ እማሆይ ሴተ በእመቤታችን ላይ በፍጹም ልባቸው በመታመን። በቃ በዚህ ሁሉም ተስማምቶ ማታ ማታ ብቻ ለቁመተ ሥጋ ያህል ትንሽ ነገር እየቀመሰ ሌሊቱን ሙሉ እማሆይ ሴተ ቤት ተሰብስበው በአንድ ላይ ሲሰግዱ፣ ሲጸልዩ፣ ሲያለቅሱ ለማደር ወሰኑ። ይህን ውሳኔያቸውን ለገዳሙ አበምኔትና እመምኔት ነግረው ፈቃድ ጠየቁ። እነሱም የተጨነቁበት ነገር ስለሆነ በደስታ ፈቀዱላቸው። እነሱም በጸሎት እንደሚረዷቸው ገልጸውላቸው በእንዲህ ያለ ሁኔታ 3 ቀን እንደሞላ ከልብ ለለመናት የሚጨክን ልቡና የሌላት እመቤታችን ድንቅ ታምራቷን ገለጸች። እማሆይ ጌራ ወርቅ ጉያቸው የከተቱትን ነገር ቤታቸው ሲደርሱ በራቸውን ዘግተው ሲያዩት 3 የአንገት ሐብሎች፣ አንዱ የቃል ኪዳን፣ አንድ ታላቅ ወንድማቸው አሰርቶ በስጦታ የሰጧቸው ትልቅ ኳስ የሚመስል ፈርጥ ያለው የጣት ቀለበቶች፣ 4 የጆሮ በልዩ ልዩ ቅርጽ የተሰራ ነበር። እማሆይ በደስታ ፈነጠዙ። በቃ አርቄ እንደ ልብ ተጠጣች አሉ። ትንሽ ፍርሃት ቢጤ ወረራቸው። ወዲያው ምን አስፈራኝ? የፈለገ ቢሆን እኔን የሚጠረጥር የለም። በቃ ቀስ እያልኩ እያወጣሁ ቋ አረግና የልቤን ማድረስ። አዎ መቼም ጽድቅ አልተገኘ ከተኮነኑ አይቀር ደህና አድርጎ መዘፈቅ ነው። ለዛው ጽድቅ ይኑር ኩነኔ ማን አየው? ወሬ ብቻ። አሁን ማነው ወስዶ ሸጦ የሚያመጣልኝ? ራሴው እንዳልሸጠው አንዱ ያየኝ እንደሆነ እኔ አሁን ማነው ወስዶ ሸጦ የሚያመጣልኝ? ራሴው እንዳልሸጥ አንዱ ያየኝስ እንደሆን እኔ መሸጤ ይቅር፣ ለጓደኛ ያልሰጥ ተበላኛለች። አሁን ራሱ ከልብሶቹ ብዙ እንደምትሰርቅ አውቃለሁ። ግን ያው ያመሌን ካገኘሁ ብዬ ነው አውቄ ተውኳት። ይህን ግን አይሆንም። ደግሞ እስኬት አመጣው ድላት። መቼም እንኳን ወርቅ አርተፊሻል እንደሌለኝ ታውቃለች ብለው ብዙ ካሰቡ በኋላ አንድ ድምዳሜ ላይ ደረሱ። ያቺ አርቄ የምታወጣላቸው ሴትዮ በቃ እሷ ብልጣብልጥ ስላልሆነችና እንደዚህ ባለ ነገር ስለማታጭበረብር እሷ ትሻላለች ብለው ወሰኑና አንድ የጆሮ ወርቅና አንድ የአንገት ሐብል አንስተው ሌላውን ጠቅልለው ጠረጴዛው ላይ ያስቀመጡና ለአሁን ይችን ሸጣ ታምጣ፣ ከላዩ ለእሷም ይደርሳታል። ይህ ሲያልቅ ሌላው ደግሞ ቀስ በቀስ እየወጣ ይሸጣል አሉና ፈገግ አሉ። አይጥ በበላ ዳዋ ተመታ አሉ። እነማየገነት መከራቸውን ይዩ፣ እኔ ምን አገባኝ ብለው ያችን የልማዳቸውን ፉት ብለው ተኙ። ሴትየዋ እማሆይ ወርቁ ሲሸጥ ሊሰጧቸው የነገሯቸውን ብር እያሰላሰሉ ውስጣቸው በደስታ ሰክሮ በገንዘቡ ለሳቸው ቆንጆ ቀሚስና ለልጃቸው ጥብቆ ለባለቤታቸው ደግሞ በላብና በዕድሜ ብዛት ራሳቸው ላይ ተቀዳዳ እንዳትጣል መተኪያ ያጣ መከራዋን የምታየውን ባርኔጣ ሊቀይሩላቸው ዕቅድ እያወጡ እማሆይ በሰጧቸው አድራሻ መሰረት ወርቅ መሸጫው ቤት ገቡ። ወርቁ ቤት ዛሬ ያለው ባለቤቱ ሳይሆን ሰራተኛው ነበር። ሴትየዋ ሲገቡ የልብሳቸውንና የአካሄዳቸውን ነገር አይቶ ከባል ሀገር እንደመጡ ገምቶ ከእግር እስከ ራሳቸው በንቀት አስተያየት እያየ ምን ነበር አለ ቆጣ ብሎ። ሴትዮዋ ሁኔታውን ሲያዩ እንደመደንገጥ አሉና የሚሸጥ ዕቃ ይዤ ነበር አሉ ከጉያቸው በጨርቅ ጠቅልለው ያስቀመጡትን ነገር እያወጡ። ልጁ የምን ዕቃ እስቲ አምጪው
ብሎ ተቀበላቸውና ሲያየው ትልቅ ብር የሚያወጣ እንደሆነ ገመተና ከየት ያመጣሽው ነው አለ ነገሩን እንደ ቀላ ያላየ በማስመሰል። ውይ ልጄ ስዳር ባለቤቴ የገዛልኝ ነበር። አሁን ግን ትንሽ ችግር ስለደረሰብኝ ሸጬ ለችግሬ ላውለው ብዬ ነው። መቼም ቸግሮኝ እንጂ የልጅነት ቅርስ እንኳ አይሸጥም ነበር አሉ ምሆይ በይ እንዳሏቸው። ልጁ የሆነ ነገር አስቦ አዎ ሁሌ በዚህ ደሞዝ እዚህ እንደ አህያ እየለፋሁ ለእኔ ሳያልፍልኝ ለባለቤቱ ነው ሀብት የማከማችለት። ይህች ግን የእኔ ነች፣ ዛሬ ለእኔ ስጦታ የመጣች ነች አለና በልቡ እስቲ ጥሩ ወርቅ መሆኑን ልመርምረው ብሎ ይዞ ወደ ውስጥ ገብቶ ትንሽ ቆየና ለወርቅ ቅርጽ ማውጫዎች ይሆናሉ እየተባለ ልዩ ልዩ የሚያማምሩ አርተፊሻሎች እየተገዙ ወደሚቀመጡበት ሄዶ አነስ ያለውን ይዞ መጣና ፊቱን አኮሳትሮ አንቺ የእንጨት ሽበት አሮጊት፣ እኔን ነው የምታታልዩ? አርተፊሻሉን ወርቅ ብለሽ ልታሞኝኝ ትሞክሪያለሽ? አሁን ይሄ ወርቅ ነው ብሎ አንባረቀባቸው። ሴትየዋ እጢያቸው ዱብ አለ። የሚሉት ጠፋቸውና እየተንተባተቡ እረ ልጄ ንጹሕ ወርቅ ነው አሉ። የእሱን ስድብና ቁጣ የሚሰማ ሰው መኖር ያለመኖሩን ዞር ዞር እያሉ እያዩ እረ ይቺ ደፋር ደግሞ ንጹሕ ወርቅ ትላለች እንዴ? በአሁን ውርደት ሳይከተልሽ ቀጥ ብለሽ ከዚህ ጥፊ፣ ውጪ ከፊቴ አለ በሚያስፈራ ሁኔታ አይኑን አፍጦ። እረ እሺ እወጣለሁ፣ ገበያ በውድ እንጂ በግድ አይደል፣ ስጠኝና ልሂድ አሉ። ከአሁን አሁን ዘሎ ተከበረብኝ እያሉ በፍርሃት ምን አባሽ ነው የሚሰጥሽ? ምን ስትሽኛል? አንቺ ሌባ ልትሰርቂኝ ሞኝ ባላገር መስለሽ ስታሾካሹክ ያየውሽ እንጃ እንጃ ከእኔ ምን አለሽ? አሁን ፖሊስ ጠርቼ ጉድሽ ሳይፈላ ውጪ። አልወጣም ካልሽ እየተጠፈጠፍሽ ወደ እስር ቤት ትገቢያለሽ። ይቼ ለመርሽ ሌባ አታላይ ብሎ አንዴ በጥፊ ሲላቸው ተንገዳግደው ከበሩ ጋር ተላተሙ። የብረቱ በር ላይ ጭንቅላታቸው ሲላተም የበሩ መቀርቀሪያ ብረት ደህና አድርጎ ተቀበላቸው። ሴትዮዋ ሰማይ ምድር ዞረባቸው። ትንሽ ከቆዩ በኋላ ቀና ብለው ልጁን ሲያዩት የሆነ የብረት ዘንግ ይዞ እንቅስቃሴያቸውን ሲጠባበቅ አዩት። ልጁ በሴትዮዋ ሁኔታ ተደናግጦ ነበር። አሁን ቀና ማለታቸውን ሲያይ ደፈር አለና በአንቺ ሌባ፣ በዚህ በያዝኩት ብረት አናትሽን ሳልገምስልሽ ውጪ፣ ቶሎ ውጪ አለ። የያዘውን ብረት እንደሚማታበት ወደ ላይ አንስቶ ወደ ሴትዮዋ እየቃጣ። ሴትዮዋ ዞር አሉና ወደ ውጭ እግሬ አውጭኝ አሉ። ልጁ ያዟት ይችን ሌባ ፖሊስ ሲል ሰሙት። እሳቸው ወደ ኋላ ሳያዩ ወደ ፊታቸው በረሩ። ብዙ ከሮጡ በኋላ ቆም ብለው ወደ ኋላ ሲመለከቱ አሯሯጣቸውን እያየ ግማሹ ሰክራ፣ ግማሹ አብዳ፣ ግማሹ ቸኩላ እያለ የየራሱን ግምት እየሰጠ አልፏቸው ከመሄድ ሰው በቀር የተከተላቸው ፖሊስ ባለመኖሩ ትንፋሻቸው መለስ አለና ያሉበትን አካባቢ ግራ ቀኝ ተመለከቱ። ሁሉ የየራሱን ጉዳይ ለማከናወን ላይታች የሚልበት ሰው የሚተራመስበት የመርካቶ ገበያ ነው እንጂ እሳቸውን ልብ ብሎ የሚያይም የለም። ቀስ አሉና ወደ አውቶቡስ ተራ በሰው መሃል የተሾለኩ ሄደው አውቶቡሷ የምትቆምበት ደረሱና የሀገራቸው ሰው እንዳለ ለማየት ግራ ቀኝ ሲያማትሩ ሁለት ፖሊሶች እርስ በራሳቸው እያወሩ እሳቸው ወዳሉበት አቅጣጫ ሲመጡ አየው። ክው አሉ። የት ይግቡ? ሰውነታቸው ተንቀጠቀጠ። ወይኔ በቃ ሌባ ተብዬ ከርቸሌ ልገባ? ወይኔ ሞሃይ እሱ ፈጣሪ ይሎት እንዲህ አዋረዱኝ። ወይኔ ሀገር ምን ይለኝ እያሉ ሲርበተበቱ ፖሊሶቹ ዞር ብለው እንኳ ሳያዋቸው አልፈዋቸው ሄዱ። ቀስ ብለው ወደ እነሱ ሲያዩ እሳቸው ካሉበት ትንሽ ራቅ ብለው ፊታቸውን እሳቸው ወዳሉበት አቅጣጫ መልሰው ሲያወሩ አምላከ ተክለ ሃይማኖት ምነው ፈረድክብኝ? ወይኔ ውርደቴ አሉ ፖሊሶቹን በጨረፍታ እያዩና ወዴት እንደሚደበቁ እያሰላሰሉ። በዚህ መሃል አውቶቡሷ መጣች። ሴትዮዋ ከሁሉ ቀድመው ዘለው ገቡና ቶሎ ወደፊት ሲያልፉ ትኬት ቆራጯ ሴትዮ ከፈይ እንጂ የአባትሽ መኪና መሰለች ሳትከፊ የምታልፊው ብላ ፈጠጠችባቸው። ሴትዮዋ ጭራሽ ግራ በመጋባት ግራ ቀኙን እያዩ 5 ብር አውጥተው ሰጧትና ወደፊት ሄደው ጥግ ይዘው ቁጭ አሉ። ትኬት ቆራጯ በሴትዮዋ ሁኔታ በመገረም ሴትዮዋ ሰክራለች እንዴ? ኧረ ትኬትሽን ቀሪሽን ብር ውሰጂ አለች ወደ ሴትዮዋ ጮክ ብላ። እሺ ብለው ሊቀበሉ ወደ እሷ ሲሄዱ እነዛ ፖሊሶች አውቶቡስ ውስጥ ገቡ። ሴትዮዋ ጭራሽ መላቸው ጠፋ። ትኬቱንም መልሱንም ትተው በመሃል በር ወጥተው ወደፊት እየሮጡ ሄዱ። አውቶቡሷ ሞልታ ሄደች። ትንሽ ሲረጋጉ ወደ አውቶቡስ ተራው አመሩ።
ሌላዋ አውቶቢስ መጣች። አሁን ተረጋግተውና ራሳቸውን እየተቆጣጠሩ ትኬታቸውን ቆርጠው ወንበር ይዘው በታላቅ እፎይታ ቁጭ አሉ። ከአውቶቡሷ እንደወረዱ ወደ ገዳሙ ሄደው እሟይን በጥፍራቸው ብቻ ባላቸው አቅምና ጉልበት ተጠቅመው በጭቅጭቅ ድቅቅ ሊያደርጉ ተመኙ። ግን በዛ ሰዓት ማንም ቢመጣ ወደ ውስጥ መግባትም ሆነ ከውስጥ መውጣት እንደማይቻል ስላወቁ እንደተቃጠሉ ማደር ግድ ሆነባቸው። እንደዛ ርር ድብን እንዳሉ አድረው ጠዋት ከወትሮ ቀደም ብለው እሳት ለብሰው እሳት ጎርሰው በሐሳባቸው መሆን ሲያገኙ ምን እንደሚያደርጓቸውና ቁጭታቸውን እንደሚወጡ እየቋመጡ ወደ ቤተ ክርስቲያን ሄዱ። እሞሃይም ቀደም ብለው ተነሱና ዛሬ ሴትዮዋ የሚያመጡትን ገንዘብ ተቀብለው እንደ ልማዳቸው ጸበል ብለው ለ3 ቀን ፈቃድ ጠይቀው ወጥተው እዛች ጓደኛቸው ቤት ጠጁን፣ ቢራውን፣ ጮማውን በስልከ ጥሬ ሲሉ እየታያቸውና ካሁኑ መራቃቸውን እያወጡ ለባብሰው ደውሉን እየተቁነጠነጡ ሲጠባበቁ ተደወለ። ተመስገን ብለው በራቸውን ቆልፈው መቋሚያቸውን ይዘው ከኋላ የሚያበራቸው ያለ ይመስል የሩጫ ያህል እየተጣደፉ ቤተ ክርስቲያን በር ላይ ሲደርሱ አንቺ አውሬ፣ አንቺ የሰይጣን መነኩሴ፣ ተከብሬ የኖርኩትን ሴት እንዲህ ያለ ውርደቱ ስትጠኝ፣ አንቺ ዲያብሎስ አሉ። ሴትየዋ እሞሆይን ለማነቅ ወደ እሳቸው እየተንደረደሩ እሞሆይ ክው ብለው ሴትየዋ ምን ነካ ብለው እንዴ እኔን ነው እንዲህ የምትይው? ምን ባደረው አሉ ወደኋላ እየሸሹ። አንቺ አታላይ ሌባ፣ ወርቅ ብለሽ አርተፊሻል ሰጥተሽ በሰው ሀገር የምታዋርጅኝ እኔን ነው አሉ እማሆይን እየተከተሉና ንቅ ለማድረግ እየቋመጡ። እማሆይ አርተፊሻል የሚለውን ሲሰሙ ካባቸውንና ጋቢያቸውን ወደኋላ ጥለው የማነሽ አራዳ፣ እኔ ነው እንዴ የምታሞኝ? እኔን ልትበይኝ አሉና መሸሻቸውን ትተው ወደ እሳቸው በቁጣ ተራመዱ። በዚህ ጊዜ ሴትዮዋ ያለ ኃይላቸውን ተጠቅመው እሞሃይን አንገታቸውን በጠመጠሙበት አንገት ልብስ ንቅ አርገው ያዙና እግራቸውን በእርጋቸው ላይ ሲዘረጥጡ ተያይዘው ወደቁ። እሞሃይ ከስር፣ ሴትዮዋ ከላይ ሆኑ። ሴትዮዋ እሞሃይ ላይ ቁጭ ብለው ፊታቸውን በቡጢና በጥፊ እየነረቱ እኔ ነኝ ሌባ፣ እኔ ነኝ ወራዳ፣ እኔ ነኝ የእንጨት ሽበት፣ እኔ ነኝ አታላይ እያሉ ሲያጣድፏቸው እሞሃይ እዑታቸውን አቀለጡ። መነኮሳቱ ወደ ቤተ ክርስቲያን እየሄዱ ስለነበር እዑታ ሰምተው ተሯሩጠው ደረሱ። ዘበኞቹም ደረሱ። ግን ያዩትን ማመን አቃታቸው። እሞሃይ ጌራ ወርቅ ከስር ሆነው የሴትዮዋን ቡጢ እየተቀበሉ የነፍሳቸውን እየተፍጨረጨሩ ይጮኋሉ። ሁሉም ተረባርበው ሴትዮዋን ከእሞሃይ ላይ በግድ አላቋ አነሳቸው። ሴትዮዋ ልካቸው ስላልወጣ እንደ እብድ እያደረጋቸው ልቀቁኝ፣ ይችን አስመሳይ መነኩሴ ደሟን ጠጭቼ ስጋዋን ቆረጣጥሜ ልሙት፣ በተከበርኩበት ወርዳኛለች እያሉ ለያዝ ለገናኝ አስቸገሩ። እሞሃይ ከወደቁበት ተነስተው መነኮሳቱ ዙሪያቸውን ከበው ሲያዩ ወይኔ በገዛ እጄ ተዋረፍኩ አሉ በዛ በለመደ አስመሳይ ምላሳቸው። እባካችሁ ታማ ነው አጥምቋት ይሉ ጀመር። ሴትዮዋ ጭራሽ ገነፈለባቸውና ልቀቁኝ፣ ይችን አስመሳይ ልበላት፣ እኔ አልታመምኩም፣ ልቀቁኝ ብለው ጮሁ። ሰው ግራ ተጋባ። በዚህ ጊዜ የገዳሙ አበምኔት ወደ ሴትዮዋ ቀርበው ምን ነው እናቴ፣ ያሉት እኮ ገዳም ውስጥ ነው፣ እንደዚህ መሆን አግባብ አይደለም፣ ረጋ በሉና ጉዳዩን ያስረዱን፣ በሽታም ከሆነ እናስታሞት፣ እባክዎ ረጋ በሉ አሉ ቆጣ ብለው። ገዳምማ ብዬ ገዳም ሰው ናቸውማ ብዬ አመኜ ልታዘዛቸው ብዬ በሄድኩ እስከ ዛሬ ደርሶብኝ የማያውቀውን ውርደት አሸከሙኝ። ስለዚህ መጮህ ይነሰኝ አባቴ አሉ አፍጠው። ምንድን ነው ጉዳዩ? እስቲ አስረዱኝ አሉ አባ። ይህን ያህል የሚያደባድብና እንዲህ የሚያደርግ ምን ነገር ተገኘ ብለው ሁሉም ወደ ሴትዮዋ አፈጠጡ። እግዚአብሔር ያሳየው አባቴ፣ አርተፊሻሉን ወርቅ ነው ሽጭልኝና እከፍልሻለሁ ብለው የአንገትና የጆሮ ወርቅ ሰጡኝ። የምሸጥበትን ቦታ ጠቆሙኝ። መቼም ድሃ ጉጉ ነውና የማገኛትን ለችግሬ ላውላት፣ በዛውም ለመነኩሴ መታዘዝ ጽድቅ ነው ብዬ ቀጥ ብዬ ያሉበት ቦታ ሄድኩ። ከዛ በኋላማ ያገኘኝን ውርደት ምን ብዬ ልንገሮት አባቴ አሉ። እምባቸው በሁለቱ ጉንጫቸው የረደ። የገዳሙ መነኮሳት ሁሉ ደነገጡ። ሁሉም እርስ በርስ ተያየ። ግን ማንም ምንም መናገር አልቻለም። ብቻ የሁሉም ዓይን እማሆይ ጌራ ወርቅ ላይ አፈጠጠ።
እማሆይ ገና ከጅምሩ የእሳቸው ነገር ያበቃለትና የውርደት ካባ መልበሳቸውን ስላወቁ እዛው የቆሙበት ሰውነታቸው ወባ እንደያዘው እየተንዘፈዘፈ አቀርቅረው መሬት ያሉ። አበምኔቱ የሰሙት ነገር ማመን ቸገራቸው። ዝም ብለው ዙሪያውን የተሰበሰበውን ሰው ሲያዩ ቆዩና በሉ ለሌሎቻችሁ ወደ መጣችሁበት ወደ ቤተ ክርስቲያን ግቡ፣ የግቢ መነኮሳትና ልጆች ሁላችሁም ወደ ግቢ ተመለሱ አሉና ዘበኛውን ጠርተው ሴትዮዋንና እማሆይን ይዞ ወደ ግቢ እንዲገባ አዘው ሁሉም ተያይዘው ግቢ ገብተው በሩ ተዘጋና ሁሉም በጸጥታ ወደ አዳራሽ አመራ። መምሩ እመምኔቷን እናታችን እዚህ ግቢ ውስጥ ያለ ትንሽ ትልቅ ዘበኛ አትክልተኛ ሁሉ ማን እንዳይቀር እንዲሰበሰብ ይዘዙ አሉ። በግቢ ውስጥ ያሉ ሁሉ እከሌ ገሌ ሳይባል ሁሉ ተሰበሰበ። አበምኔቱ ካቀረቀሩበት ቀና ብለው በአዳራሹ የተሰበሰበውን ከቃኙ በኋላ ዘበኛውን እማሆይንና ሴትየዋን ወደዚህ አምጣቸው አሉ። ዘበኛውም እማሆይ ጌራ ወርቅንና ሴትየዋን የገዳሙ ሰው ጥፋት ሲያጠፋ እንዲቀጣ እንዲታረም የሚታሰርበት ቤት አስገብቷቸው ስለነበር ወደዛ ሂዶ ይዟቸው መጣ። እማሆይና ሴትዮዋ ገቡና ሁሉም ሰው ፊት ለፊት ሊያያቸው የሚችል ቦታ እንዲቆሙ ተደረገ። አበምኔቱ እማሆይንና ሴትዮዋን በቁጣ መልከት አሉና ጉሮሯቸውን ጠራርገው እስቲ ማንም ሰው ምንም ከመናገሩ በፊት እርሶ ይንገሩን፣ መጀመሪያና መጨረሻ ከእማሆይ ጋር እንዴት ልትገናኙ ልትግባቡ እንደቻላችሁ ጭምር ያስረዱን አሉ ወደ ሴትዮዋ እያዩ። እሺ አባቴ አስረዳለሁ። ከእማሆይ ጋር የተገናኘ ነው። ራሳቸው አንድ ቀን ቤተ ክርስቲያን ስመለስ ጠሩኝና ልጄ እዚህ ሀገር ነዋሪ መሆንሽን አውቃለሁ። ከሀገሬው ሰውም ይኸው ጠዋት ማታ በትጋት ከቤተ ክርስቲያን እንደማትቀሪ አይቻለሁ። ስለዚህ ልጄ ዘመድ ሁኝኝ አሉኝ። እኔም እርሶ እናቴን የመሰለው ሳገኝ ለእኔ ለነፍሴ ዋስ ለቤቴ መከታ ይሆኑኛልና የእርሶ ዝምድና ይፈለጋል እንጂ እኔማ ምን ልረባው አልኳቸውና በቃ ከዛ ቀስ በቀስ ተግባባን። ለካ በመጀመሪያውኑ ያጠመዱኝ ለጉዳያቸው ስለነበር እኔ ሞኞ እናት አገኘው ብዬ ልቤን ስለሰጣቸው አንድ ቀን ልጄ በልጅነቴ ሰው መድኃኒት አድርጉብኝ ሆዴ ውስጥ ነፍስ ዘርቷልና ሌት ተቀን በርቶ ሊጨርሰኝ ነው። ታዲያ ትንሽ የሚታገስልኝ አረቄ ስጠጣበት ነውና በአካባቢሽ በንጹህ የሚያወጣ ሰው ካለ ባክሽ ግዥልኝ አሉ። እናቴ ለማውጣቱ እኔም ስራዬ ይኸው ነው፣ እያወጣው እሸጣለሁ። ግን የገዳማችሁ ሕግ ጥብቅ ነው። ይኸው እኔና እርሶ እንኳ እዚህ ቤተ ክርስቲያን ካልተገናኘን ሌላ መገናኛ ዘዴ የለምና እንዴት አድርጌ ላመጣሉት ይቻለኛል አልኩ። ለእሱ አታስቢ፣ አንቺ በኮዳ ይዘሽልኝ ነይ፣ እኔ ጸበል ነው ብዬ እገባለሁ አሉኝ። ተስማማሁ። እውነት ለመድኃኒት መስሎኝ አንዳንዴ በነፃ አንዳንዴ በገንዘባቸው ሳመጣላቸው ኖርኩ። አሁን ደግሞ ልጄ የልጅነት ጌጤ ነው፣ እስካሁን አስቀመጥኩት። ካሁን በኋላ ተቀምጦ ምን ያደርግልኛል? ሽጭልኝና ወደ ጸበል ሄጄ በሽታዬን አስታምምበታለሁ ብለው ላኩኝ። እኔ ከርፋፊት እውነት መስሎኝ የጠቆሙኝ ቦታ ሲሄድ ሰውየው በመመሪያው ሲያዩ አርተፊሻል ነው። ከዛማ የልጅ ልጄ የሚሆነው ልጅ እንዴት እንዳዋረደኝ መግለጽ ይቸግረኛል አሉና የቁጭት እንባ እየተናነቃቸው የሆኑትን ሁሉ ዘርዝረው ከተናገሩ በኋላ ወገኖቼ ፍረዱኝ፣ በታዘዝኩ መነኩሴ ናቸው ብዬ በተዋረድኩ ጸሎታቸው ይረዳኛል ብዬ ስራዬን ትቼ የእሳቸውን ፈቃድ ልሞላ በሄድኩ ይህ ውርደት ይገባኛል? መቼም እዚህ ያላችሁ ሁሉ እንደሳቸው ባንቀራረብም ስለ እኔ ታውቃላችሁ። በሀገሩ ከነዘር ማንዘሬ የተከበርኩ አንቱ የተባልኩ ሰው ነኝ። ታዲያ በልጄ ልጅ ይህ ሁሉ ውርደት ያገኘኝ? በዚች በስም መነኩሴ አይደለም ብደበድባት ስጋውን በልቼ ደሟን ብጠጣ ያንሰኛል? ገና ምን አይታ ዘሮቼ ሲሰሙ ስጋዋን ያሞራራት ያደርጉታል። እውነት እኔ እንዲህ ተዋርጄ እሷ እዚህ በሰላም አትኖር አሉ። እልካቸው ንዴታቸው እያናደዳቸውና እማሆይን ለማነቅ እየቃጡ አበምኔቱ በቃ ከሚገባው በላይ ሰምተናል። ግን የሚያሳዝነው እዚህ ቅዱስ ገዳም ተቀምጠው እጅግ ቅድስትና ጠንካራ የምንላቸው እናት እንደዚህ ለመስማት የሚዘገንን ነገር አድርገው መገኘታቸው ነው አሉና እማሆይን ትኩር ብለው ሲያዩ ቆዩና እማሆይ እስቲ እርሶስ ምን ይላሉ? ይሄ ወርቅ ከየት መጣ? እውነት የልጅነት ቅርሶ ነው ወይስ? እስቲ ይናገሩ አሉ በልባቸው። መቼም እሳቸው አልሰረቁት። ምናልባት ወለተ ሚካኤል ስለምትግባባቸው እሳቸው ጋር አስቀምጣ ወይም ሌላ ሰው ብለው በልባቸው እያሰቡ፣ የሁሉም ጥርጣሬ እንደዛው ነበር። እማሆይ ግን አቀርቅረው ዝም አሉ። በዚህ ጊዜ ሴትዮዋ ወገኖቼ የ2 ቀን ያረቄ ገንዘብ አለኝ፣ እንደውም አንዱን ትናንት ጠዋት ነው ያመጣሁላቸው።
መቼም በአንድ ሌሊት 3 ሊትር አረቄ አያልቅ። አሁን ቢክዱ ቤታቸው ይገኛል እና የአረቄን ዕቃና ብሬን ይስጡኝና ልሂድ። ከዛ በኋላ ያለውን ኋላ እናየዋለን አሉ። አሁንም እልክ እየተናነቃቸው። አበምኔቱ አንድ ነገር ብልጭ አለላቸውና ወደ እመምኔቷ ዞር ብለው እናታችን 2 መነኮሳት የያዙና ከዘበኛው ጋር የቤታቸውን ቁልፍ ተቀበሉና ቤቱን ፈትሸው ያገኙትን ይዘው ይምጡ፣ ቀሪውንም ወርቅ ይፈልጉ አሉ። አበምኔቱ ይህን ከማለታቸው እማሆይ ቶሎ የቤታቸውን ቁልፍ ከጉያቸው ወጡና መሬት ወረወሩት። እመምኔቷ በታዘዙት መሰረት 2 መነኮሳትና ዘበኛ አስከትለው የእማሆይን ቤት ከፈቱ። ቤቱ ባረቄ ሽታ ታውዷል። ወደ ውስጥ ሳይገቡ በሩን ከፍተው ትንሽ ካናፈሱት በኋላ ገቡ። የተለያዩ የአረቄ ጠርሙሶችና ትናንሽ የላስቲክ ጋሎኖች አሉ። አንድ 3 ሊትር የሚይዝ ጋሎን ጎደል ያለ አረቄ እንደያዘ ከመጠጫ ብርጭቆ ጋር ጠረጴዛው ላይ አለ። አጠገቡ በጨርቅ የተጠቀለለ ነገር አለ። እመምኔቷ ጨርቁን ፈተው ሲያዩ ወርቆች ናቸው። ለሁሉም አሳዩና ያዙት። ከዛ ቤት ውስጥ ያገኙትን አረቄና ወርቅ ይዘው ቤቱን ዘግተው ወደ አዳራሹ ገቡና አበምኔቱ ፊት ጠረጴዛው ላይ ያስቀመጡት። እማሆይ መካነ ብርሃን ወርቃቸውን የጠቀለሉበትን ጨርቅ ሲያዩ ወርቄ ወርቄ ብለው ወደዛ ሊሮጡ ሲሉ አበምኔቱ እናታችን ዝም ብለው ባሉበት ይቀመጡ አሉ ተቆጥተው። እማሆይ ጌራ ወርቅ ሁሉ ነገር እንደተጋለጠና ሲደብቁት ሲጠነቀቁለት የነበረው ነገር ሁሉ ከንቱ እንደሆነ ስላወቁ የበሰበሰ ዝናብ አይፈራም ነውና አሁን ያ ሁሉ ፍርሃት ለቋቸውና ተስፋ ቆርጠው ስለነበሩ ምንም እንዳልተፈጠረ ሁሉን እያዩ ዝም አሉ።